በስመ ሥላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ይብዛላችሁ ያያሉ የልዑል እግዚአብሔር ቤተሰቦች እንደምን ዋላችሁ እንደምን አመሻችሁ። እንኳን በዕለቱ ታስበው ተከብረው ለሚውሉ የቅዱሳን ወርኃዊና ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። እንኳን ለታላቁ ጻድቅ ቅዱስ ሉቃስ ዘአምድ ዓመታዊ የዕረፍተ በዓል በሰላም አደረሳችሁ አደረሰን። ቅዱስ ሉቃስ ዘአምድ በሚል ስም ከሚታወቁ የቤተ ክርስቲያን አበው መካከል አራቱ ቅድሚያውን ይይዛሉ። እነዚህም ቅዱስ ስምዖን ዘአምድ፣ ቅዱስ አጋቶን ዘአምድ፣ ቅዱስ ዳንኤል ዘአምድ እና ቅዱስ ሉቃስ ዘአምድ ናቸው። ዘአምድ የሚለውን ቃል ምስራቃውያን በልሳናቸው ዘስቴት ይሉታል። የኛው ቃል ደግሞ ከግዕዝ የተወረሰ ነውና በቁሙ ቢተረጎም የምሰሶ የሚል ትርጉም ይይዛል። ይህም በሁለት ምክንያቶች ነው። አንደኛው ቅዱሳኑ ተጋድሏቸውን የፈጸሙበት ከረጅም ምሰሶ ላይ ወጥተው በመጸለይ ስለሆነ ነው። ሌላኛው ምክንያት ደግሞ እነዚህ አባቶች በዘመኑ ለነበሩ ምዕመናንና መነኮሳት አጽናኝ፣ አስተማሪ፣ መሪና ፈዋሽ በመሆናቸውና እንደ ምሰሶ ተተክለው ሳይነቃነቁ በመጸለያቸው ነው። ልክ ከዓለም ሀገራት ብዙ ስውራንን እና ቅዱሳን ነገስታትን በመያዝ ሀገራችን ቀዳሚ እንደሆነችው ሁሉ ምሰሶ ላይ ወጥተው የሚጋደሉ ቅዱሳንም ሶርያውያንና የምስራቃውያን ናቸው። በዚህ ዕለትም ቅድስት ቤተ ክርስቲያን የታላቁን ቅዱስ ዘአምድ ሉቃስ በዓል ታከብራለች እና ከዜና ሕይወቱ ለበረከት ጥቂት እንካፈል። ቅዱስ ሉቃስ ተወልዶ ያደገው በፋርስ ወይም በአሁኗ ኢራን ሲሆን ዘመኑም ዘመነ ጻድቃን ከ3ኛው እስከ 6ኛው መቶ ክፍለ ዘመን ድረስ እንደሆነ ይታመናል። ዛሬን አያድርገውና በጊዜው በጣም ብዙ በዚያም ላይ ጽኑ የሆኑ ክርስቲያኖች በሀገሪቱ ነበሩ። በወቅቱ በየስፍራው ዜና ቅዱሳን ሰርቶ ነበርና ብዙዎቹ ወደ ምናኔ እየሄዱ ገዳማትን አጨናንቀው ነበር። መንፈሳዊ ቅንዓት የሚያቃጥላቸው ክርስቲያኖችም ብዙ ነበሩ። ቅዱስ ሉቃስ ከልጅነቱ መሰረቱ ክርስትና ነው። ልጅ ሳለም ሃይማኖቱን በሚገባ አውቋል። ወጣት በሆነ ጊዜ ሰርቶ መብላት ሃይማኖታዊ ግዴታም ነውና ስራ ፍለጋ ወጣ። በጊዜው ደግሞ በቀላሉ የሚገኝ ስራ የሰራዊት አባል ወይም በዘመኑ ልሳን ወታደር መሆን ነበርና ሄዶ ገባ። ውትድርና የኃጢአት ስራ አይደለም። ሀገርን፣ ዳርን፣ ድንበርን እየጠበቁ ራስን መስዋዕት ማድረግ ነውና። ነገር ግን አንዳንዶቻችን የእግዚአብሔር የማይገባ ስራ ስንሰራበት ለእኛም ለወገንም የማይበጅ ድርጊት ስንፈጽም ይታያል። ለዚህ ደግሞ እግዚአብሔር በምድርም ሆነ በሰማይ ይፈርዳልና ሁላችንም በተሰማራንበት ሙያ ሁሉ እንደሚገባ ልንኖር ግድ ይለናል። የአባቶች ሕይወት እንዲህ ነበርና። ቅዱስ ሉቃስም ወታደር ወይም ጭፍራ ነው፣ ግን ደግሞ ክርስቲያን ነው። በሁለቱም ማንነቶቹ የሚጠበቁበትን እየተወጣ የወጣትነት ስሜቱን በፈጣሪው ኃይል እየገታ ራሱን ለእግዚአብሔር እያስገዛ ቀጠለ። እንደሚታወቀው ሰው በስራው መጠን ክፍያው ወይም ደሞዙና ማዕረጉ ወይም ስልጣኑ ከፍ እያለ መሄዱ አይቀርም። ምንም እንኳ ብዙ እንዲህ አይነት ተግባራት በዘመናችን ቀዝቃዞች ቢሆኑም የሰራውን ትቶ ላልሰራው መሸለም በክርስትናው ዓለም ትልቅ ስህተት ነው። ምናልባት ይሄው ገርሞት ይመስለኛል ሀገሬ ኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ሲል የሀገራችን ሕዝብ የተቀኘው። ቅዱስ ሉቃስም እንደ ስራው መጠን ከፍ እያለ ሄዶ የፋርስ ሰራዊት ሀቤ ወይም ምዕት የመቶ አለቃ ለመሆን በቃ።
ቅዱስ ሉቃስ የጦር መሪነት ስራውን እያከናወነ ጎን ለጎን ለፈጣሪው ይገዛ መጽሐፍትን ያነብ ነበር። በተለይ ዜና ቅዱሳን ዕለት ዕለት ይስበው ነበርና ልቦናው ወደ ፍቅረ ክርስቶስ ተመሰጠ። ይህችን ዓለም ትቷት ሊሄድም ተመኘ። በጎ ምኞትን የሚፈጽም ጌታም ልቡን አበርትቶለት ከዓለማዊ ንብረቱ አንድም ነገርን ሳያስከትል ሹመቱንም ትቶ በረሃ ገባ። በዚያም በረድእ ስርዓት የአባቶች ደቀ መዝሙር ሆነ። አዛዥነትን ትቶ ታዛዥ፣ ተገልጋይነትን ትቶ አገልጋይ ሆነ። ትህትናውንና ትጋቱን የተመለከቱ አበውም ወደ ምንኩስና ማዕረግ ከፍ አደረጉት። አሁንም ታጥቆ አገልግሎቱን ቀጠለ። እውቀቱን፣ ማስተዋሉንና ቅድስናውን ያዩ አባቶች በጎ እረኛ እንደሚሆን ስላወቁም ቅስናን ሾሙት። ከዚህ በኋላ ግን ቅዱስ ሉቃስ የተጋድሎውን ደረጃ ከፍ አደረገ። በመጀመሪያ ጾሙን ከ1 ቀን ወደ 3 ቀን አሸጋገረ። ትንሽ ቆይቶ ግን ጾሙ 7 ቀን ሆነ። ምን ጊዜም እህልን የሚቀምሰው በዕለተ ሰንበት ወይም እሁድ ብቻ ነው። ሁልጊዜም በዕለተ ሰንበት ቅዳሴን ይቀድሳል። ለእርሱ ስጋ ወደሙን ተቀብሎ ለሌሎች ያቀብላል። ከዚያም ወደ በዓቱ ሄዶ አንዲት ጳኩሲማን ይመገባል። ጳኩሲማን አባቶች በቀደመ ልሳን የዳቦ ለከት ይሉታል። በዘመኑ ልሳን ትንሽ የዳቦ ቁራጭ እንደማለት ነው። ከዚህ ጎንም ወገቡን በሰንሰለት ታጥቆ በፍጹም መንፈሱ ይጸልይና ይሰግድ ነበር። በዚህ ተጋድሎ ላይ ሳለም በታላቁ አባ አጋቶን ሕይወት መቅናትን ቀና። በአንደበት ከሚወጣ ኃጢአት ይጠበቅ ዘንድም ሙልሙል ድንጋይ አዘጋጅቶ ጎረሰው። ያ ድንጋይ የሚወጣው በሳምንት አንዴ ለስጋ ወደሙና ለቁርባን ብቻ ነበር። ማንም ምንም ቢያደርገውም ሆነ ቢናገረው ምንም አይመልስም። ይህም ተጋድሎ አርምሞና ትዕግስት ይባላል። አርምሞ ወይም ዝምታ አንደበትን መቀደስ ሲሆን፣ ትዕግስት ደግሞ ልብን ጸጥ አድርጎ መቀደስ ነው። ሁለቱ ጸጥ ካሉ ሰውነትም ከኃጢአት ማዕበል ጸጥ ይላልና። የክብር ባለቤት መድኃኒታችን ክርስቶስም በመዋዕለ ስብከቱ ማርያምን ሐርየት መክፈልተ ሰናይ በጎ ዕድልን መረጠች ያላት ስለዚህ ሀብቷ እንደሆነ መተርጉማን አትተዋል። የቅዱስ ሉቃስ ወንጌል ምዕራፍ 10 ቅዳሴ ማርያም። ቅዱስ ሉቃስ በዚህ ሕይወቱ ለ3 ዓመት ቆየ። በኋላ አምላክ ቅዱስ መልአኩን ልኮ ወደ ቁስጥንጥንያ መራው። የብርሃን መስቀል እየመራውም ወደ ምስራቅ ተጓዘ። በዚያም እስከ ዛሬ ድረስ የሚታወቅበትን ተጋድሎ ጀመረ። ከቁስጥንጥንያ ከተማ አቅራቢያ አንድ ምሰሶ አግኝቶ በላዋ ላይ ወጣ። በዚያም ከእርሱ በፊት የነበሩ ቅዱሳን አባ ስምዖንና አባ ጋቶን ዘአምድ እንዳደረጉት ያደርግ ጀመር። በምሰሶው ላይ መቀመጥ ስለማይቻል ትልቁና የመጀመሪያው ገድል ያለ እረፍት መቆም ነው። በተረፈ ግን ለአካባቢው ምዕመናን መሪ አስተማሪ ነበር። ዝናውን የሰሙ ሰዎች ከተለያዩ አህጉር ይመጡ ነበር። ያላመኑትን በስብከቱ ማሳመን፣ ያመኑትንም በምክሩ ማጽናት ቀጠለ። እርሱ አስተምሮት የማይለወጥ አልነበረም። ምክንያቱም ምሉአ መንፈስ ቅዱስ ወይም መንፈስ ቅዱስ የመላበት ነውና፣ አጋንንት በስፍራው አይቆሙምና። በጊዜውም ጳጳሳቱም፣ ካህናቱም፣ ሕዝቡም መሳፍንቱም ይወዱት ነበር። በዚያኑ ቢያዝኑ አጽናኝ፣ ቢታመሙ ፈዋሽ፣ ከፈጣሪ ቢጣሉ አስታራቂ ነበርና። እንዲህ ባለ ተጋድሎ ቅዱስ ሉቃስ ለ45 ዓመታት በምሰሶ ላይ ቆየ። ስለዚህ እስከ ዛሬም ድረስ ዘአምድ
እየተባለ ይጠራል። እግዚአብሔር ሊያሳፍረው በፈለገ ጊዜም ደቀ መዝሙሩን ጠርቶ ወደ ከተማ ላከው። መልእክቱን የሰሙት የቁስጥንጥንያ ከተማ መሳፍንት፣ ጳጳሳት ሕዝቡንና ካህናቱን እየተሯሯጡ ቢመጡ ታኅሳስ 15 ቀን በፍቅር አርፎ አገኙት። እያዘኑ በታላቅ ለቅሶና ዝማሬ ወደ ቁስጥንጥንያ አደረሱት። በዚያም በክብር በዚች ቀን ከአበው መቃብር ቀበሩት። ዛሬም ድረስ በአካባቢው ክቡር አባት ነው። አምላከ ቅዱስ ሉቃስ መካሪ ዘካሪ አባቶችን አያሳጣን፣ ከቅዱሱ በረከትም ያሳትፈን፣ አሜን። ታኅሳስ 17 ቀን የሚከበሩ የቅዱሳን ዓመታዊ ክብረ በዓላት ቅዱስ ሉቃስ ዘአምድ፣ ቅዱስ ናትናኤል ጻማዊ፣ ቅዱስ ማርቆስ። ወርሃዊ በዓላት ቅዱስ እስጢፋኖስ ሊቀ ዲያቆናት ወቀዳሚ ሰማዕት፣ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ፣ ቅዱሳን አበው መክሲሞስና ዶማቴዎስ፣ አባ ገሪማ ዘመዴራ፣ አባ ጵላሞን ፈላሲ፣ አባ ለተጽዮን የዋህ፣ ቅዱስ ኤጲፋኒዎስ ሊቅ፣ ቅድስት ወለተ ጴጥሮስ። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያደርጋል። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካቸውም አደባባይ ውስጥ ይበቅላሉ። ያን ጊዜም በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። መዝሙር 91 በቅንፍ 12። አሜን። ስለ ቅዱስ ቃሉ የቃሉ ባለቤት ልዑል እግዚአብሔር አምላካችን ይክበር ይመስገን። የቅዱሳኑ ረድኤት በረከት ይደርብን፣ ሀገራችንን ሰላም ያርግልን፣ ተዋህዶ እምነታችንን የሚጠብቅልን፣ የአባቶቻችንን ረድኤት በረከት ይደርብን፣ ፍቅር፣ ሰላም፣ አንድነትን ያድለን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበኔዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ የታብአነ እግዚኦ ውስተ መንሱት አላ አደነነ ወባልሃለም ኩሉ እኮ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይሁን ይደረግልን።